እንዴ ከዛ እሱ ሃይላንድ ይዘ ሰላም ሰላም እንዴት ነው? አረ በስራ ሰላም አንባል። አንዴ ሰላም ልበላቸውና ልምጣ። ሰላም ነው እንዴት ነው? እንገናኛለን። እንዴ ምን ነው ከነዚህ ልጆች ጋር እንዳላ ያላልኩ? አንቺን ምን አረጉሽ? በቃ ደስ አይሉኝም ነው ወይስ ትዕዛዜን መናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? እሺ ነይ ከናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። ለችክ ብለህ አብራደጎችን የምትተው ከሆነ ይመች። ትዝ ይልሃል ቀበና ወንዙ ሰምጠ ህይወትን እኔ ነበርኩ ያተረፍኩልህ። ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ አንተ። እሷን ለመጀመሪያ ጊዜ ለማግኘት ስትሄድ 200 ብር ነው አይደል የሰጠው? እሱን ትረሳለህ? አረሳም አስታውሳለሁ። እና የኔ እህት ሌላ ህይወት ፈልጊ። ከኔ የተሻለ ሰው ይገባሻል። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። ሻይን ጠጣ። የኔ እህት ይቅርታ እዚህ ሰፈር ማሳጅ ቤቱ የቱ ጋር ነው? እንዳጋጣሚ ነኝ ወደዛ ነበርኩ። ስለዚህ ልሸኝሻ። እሺ ደርሰና እዚህ ቅርብ ነው። አንዱ ኮብልስቶን አጠፍ እንዳልሽ ነው። ስራ አሪፍ ነው። ጥሩ ነው። ደግሞ በጣም ቆንጆ ነሽ። አልደረስንም ማሳጅ ቤቱ ጋር? ኧረ ደርሰናል። ብዙ አይርቅም፣ ትንሽ ነው የቀረው። ትንሽ በስቺ ጋር ታዲያ በስቺ ጋር ምን ልትታሺ ነው? አዎ ትንሽ ጀርባዬን ብርድ ነገር። የዘንድሮ ብርድ እኮ ባለጌ ነው። ሃንግ ይሰራል ከጀርባ። በዚህ ጋር ታጠፊ። በዚህ ደርሰናል። ይኸው እዚች ጋር ቅርብ ነው። በቃ እሺ በቃ እኔ ቤቴ ደርሻለሁ። ማሳጅ ቤቱስ? እንግዲህ ሌላ ሰው ጠይቄ አባቀው አልነግርሽም ነበር። አስቸኳይ ከሆነ ግን እኔ ላሽሽ እችላለሁ። እጄ መድኃኒት ነው። ዳማከሴ በይ። በቃ መልካም ቀን። This is the end. ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ይሁንልህ ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም። ወንድሜ እኔ አሜሪካ ነው የምሄደው። ፍላይት አለብኝ በጣም። ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። እኔ እዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው? ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ። ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ። ማታም እንዲሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ በአንተ ስልክ ልደውልላት እባክህ። ምንድነው? አሁን $1000 ይሆናል። አሁን ስልክ ምንድነው? ለዚህ ሰው የምትጠረጥሩት ምንድነው? መተማመናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካን ሀገር ሄደህ ታውቃለህ? አይ አላውቅም። ዞር በሉና ሀገር ይሁን እንጂ ምንድነው? ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከDWFK WZW ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው። የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው እሺ የቱ ጋር ነሽ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ። በዚህ አትታይኝም እኮ። እንዴ 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 እንዴ
እንዴ ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ። ጭራሽ ምክርም አለው ወይ? እቺ ምንድነው ፊትሽ እንደዚህ የደረቀው? ድርቆሽ ራሱ እኮ እንደዚህ አይደርቅም። በጣም ከመድረቁ የተነሳ እኮ እንደ በር ይንኳኳል። እባክህ ዶክተር ታዲያ መፍትሄ የለውም? አይጠፋም። እኔ ጋር እኮ ነው የመጣሽው። ምንድነው ፊት እንደዚህ ተጎዳው? እንደ እናትም እንደ አባትም ሆኖ የሚያስተዳደረ ፊት ነው እንዴ? በእርግጠኝነት ኢራን ከተቆሰችው ሚሳኤል አንዱ ያረፈው ፊት ላይ ነው። የራስ ነው ግን ፊቱ? እኔም አንዳንዴ ሳይው የራሴ አይመስልኝ። ተው እባክህ። እና የኔ ነው ታዲያ መፍትሄ ይኖረዋል ዶክተር? አይጠፋም፣ እንፈልጋለን። ያንቺ ደግሞ ወዛም ነው። አንቺ በሬ በ10 ሳንቲም ገዝተው ከበሉት ዘር ነሽ። የእናንተ ዕዳ እኮ ነው ዛሬኛ እየከፈለን ያለ ነው። 1 ኪሎ 9000 ብር። ፊትሽ በጣም ወዛም ከመሆኑ የተነሳ ጣቴን አዳለጠኝ እንዳልስምሽ አፈርኩ። በረከቱ ይድረሳችሁ እናንተስ። ኧረ ለኛ በረከቱ ለኛ። ዶክተር እኔ ግን ወዙን ማጥፋት ነው የምፈልገው። ምን ችግር አለ? እኔ ጋር ነው የመጣችሁት። የመፍትሄ አባት እቀምመዋለሁ። እንኳን ደስ አላችሁ። ለ36 ዓመታት ከፈረስ ጭራና ከአህያ ወሽመጥ ቀምም ያዘጋጀሁት ይኸው እቺን ትንሽ ጨው፣ ትንሽ በርበሬና ትንሽ ኮሰረት ጨምራችሁ ለ9 ዓመት በጆሮአችሁ ትንሽ ጠብ ማድረግ ነው። ምክንያቱስ የፊት ጥራት የሚጀምረው ከጆሮ ሰርጥ ነው። ዶክተር በፊት ቀልድ የለም። እኔ እኮ የልምድ ዶክተር ነኝ። ፊት በልምድ አይታከምም። ለእናንተ የሚሆን ቆንጆ መፍትሄ አምጥቼላችኋለሁ። ለወዛም ቆዳ ይሄ በጣም አሪፍ ነው። ለተጎዳ ደግሞ ሴራሊን አምፒል እና ሴራሊን ክሬም በጣም አሪፍ ነው። ለደረቅ ይሄ በጣም አሪፍ ነው። እሺ ይሄ የአንዳንዱ ፕሮዳክታችን ከመጠቀማችሁ በፊት ይሄን መጠቀም የግድ ነው። ቡስተሩ የምትጠቀሙት ፕሮዳክቶች ወደ ውስጥ እንዲገባላችሁ ስለሚያደርግ እንዴ አምጣ። ለኔስ ምን ሆነ? አንተ ደግሞ ፊት ታሻብሽቧል እኮ። ፊት ሳቅ ታበዛለህ ማለት ነው። ኑሮ ነው ይሄ። ለተሸበሸበ ፊት ፋይን ላይን ለሚባል ላለባቸው ሰዎች በጣም አሪፍና ወሳኝ ነው። ወደ ልጅነት ቆዳ ነው የሚመልስልህ። ከዚህ በኋላ እንደልብ ልትስቅ ነው። እዚህ ጀምሯ። ለሁላችሁም መፍትሄ እነሆ። ለደረቅ ለተጎዳ ወዝ ላስቸገረው ቆዳ ከ30 ዓመት በላይ በኮሪያ ሀገር የቆዳ ሕክምናን ማስተር ካደረገው ክሊኒካችን የፊቶንና የቆዳውን ውበት የሚጠብቁበት መፍትሄ አቅርበንልዎታል። በኢትዮጵያ ብቸኛ ወኪልና አከፋፋይ ቲጂ ግርማ ትሬዲንግ። ለበለጠ መረጃ በእነዚህ ስልኮች ይደውሉ። ምን አፍጣችሁ ታዩኛላችሁ? ተቀሙ እንጂ ተቀሙ። ስቴሽን ቢ ይለያል። ተጠቀሙት።